ሰላም ጤና ይስጥልን። ይህ የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ወደ እናንተ የሚደርሰው የዜና ጥንቅሮቻችን ወደ እናንተ መድረሱን ይጀምራሉ። ከዜናዎችን ጋር ሳሙኤል መስክሮ ነኝ። የኢፌዴሪ ህገ መንግስትና ፌዴራሊዝም አስተምሮ ማዕከል ከፌዴሬሽን ምክር ቤት ጋር በመተባበር ህብረ ብሔራዊና ዲሞክራሲያዊ ፌዴራል ስርዓት ግንባታ ዙሪያ ከዲሞክራሲ ተቋማትና አመራሮች ጋር በአዳማ ከተማ የምክክር መድረክ አካሄደ። በዕለቱ የመክፈቻ ንግግር ያደረጉት የኢፌዴሪ ፌዴሬሽን ምክር ቤት የመንግስታት ግንኙነት ዲሞክራሲያዊ አንድነትና የህገ መንግስት አስተምሮ ቋሚ ኮሚቴ ጸሐፊ ወይዘሮ በአንቺ ይርጋ መለሰ እንደገለጹት የዲሞክራሲ ስርዓት ግንባታችን እየዳበረ እንዲመጣ የሚያስችሉ በአስተሳሰብና በተግባር የሚገለጹ ስራዎችን ማከናወን ከሁላችንም ይጠበቃል ያሉ ሲሆን የዲሞክራሲ ስርዓት ግንባታ ሂደት ዋናው መሰረት በዲሞክራሲ አመለካከትና አስተሳሰብ ላይ የሚመሰረት በመሆኑ ከቤተሰብ ጀምሮ በየደረጃው በሚገኙ የትምህርት ተቋማት በልዩ ልዩ ማህበራዊ አደረጃጆች ላይ ተገኝቶ መስራት ይገባል ብለዋል። አክለውም ክብርት ወይዘሮ በአንቺ ይርጋ መለሰ እንዳሉት እንደ ኢትዮጵያ ያሉ ህብረ ብሔራዊ የፌዴራል ስርዓት የሚከተሉ ሀገራት ቀጣይነት ያለው የተረጋጋ በብዝሃነት ላይ የተገነባ በአብሮነትና በእኩልነት ላይ የተመሰረተ ሁሉን አካታች የፌዴራል ስርዓት ለመገንባት ዲሞክራሲ ወሳኝ መሆኑን ገልጸዋል። የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ በበኩላቸው የዲሞክራሲ ተቋማት ህብረ ብሔራዊ የፌዴራል ስርዓቱን የማጠናከር ተልዕኮችን በትብብርና በአጋርነት መስራት እንደሚያስፈልግ አንስተው በዚህም ማዕከሉ ለተለያዩ አካላት የእውቀት የግንዛቤና የአመለካከት ችግሮችን በመለየት በርካታ የአመለካከት ግንባታ ተግባራትን እያከናወነ ነው ብለዋል። አክለውም ዶክተር ኃይለ ኢየሱስ ታዬ የዲሞክራሲ ተቋማት ብዙሃነትን ሊያስተዳድር የሚችለውን የሀገራችን የፌዴራል ስርዓት እንዲጠናከር አስቀድሞ በመስራት ህብረ ብሔራዊ አንድነታችንን እንዲዳብር ኃላፊነታቸውን መወጣት እንደሚገባቸው ገልጸዋል። በመድረኩም የህብረ ብሔራዊ እና የዲሞክራሲ ፌዴራል ስርዓት ግንባታ ተግዳሮቶችና የመፍትሄ ሀሳቦች በሚል ርዕስ ለምክክር መነሻ የሚሆን ጽሑፍ በማዕከሉ ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ ቀርቧል። በምክክር መድረኩ የኢትዮጵያ ህዝብ እንባ ጠባቂ ተቋም፣ የኢትዮጵያ ሰብአዊ መብቶች ኮሚሽን፣ የጸረ ሙስና ኮሚሽን ባለስልጣን እንዲሁም የተለያዩ የሚዲያ ተቋማት አመራሮችና የኢትዮጵያ ምርጫ ቦርድ፣ የፌዴራል ዋና ኦዲተር፣ የሲቪክ ማህበረሰብ ድርጅት ኤጀንሲ፣ የመገናኛ ብዙሃን ተገኝተውበታል። ለአዲስ አበባ ዩኒቨርሲቲ ለፌዴራሊዝም ጥናት ክበብ አባላት ስልጠና ተሰጠ። ለአዲስ አበባ ዩኒቨርሲቲ ለፌዴራሊዝም ጥናት ክበብ አባላት በፌዴራሊዝም ዙሪያ ስልጠና ተሰጥቷል። በስልጠናው ላይ የተገኙት የኢፌዴሪ ህገ መንግስትና ፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ እንዳሉት ስልጠናው መሰረታዊ የሆነ ሀገሪቱ የምትመራበት ስርዓትና ህግ ዙሪያ ለከፍተኛ ትምህርት ተቋማት ተማሪዎች እውቀት እንዲኖራቸው ለማስቻል ያለመ ነው ብለዋል። በሀገራችን የፌዴራል ስርዓት እየተተገበረ ቢሆንም በቂና እኩል የሆነ አረዳድ ተይዟል ተብሎ አይታሰብም ሲሉ ለዚህም በዩኒቨርሲቲዎች የፌዴራሊዝም ጥናት ክበብ አባላት በማቋቋምና በማጠናከር ያስተምሮ ስራን በማጠናከር ይገባም ብለዋል። ዩኒቨርሲቲዎች በማህበረሰቡ ውስጥ እንደመሆናቸው መጠን ማዕከሉ በዩኒቨርሲቲ ውስጥ ካሉ ክበባት ጋር እንደሚሰራ ጠቅሰው በቀጣይም በሌሎች ዩኒቨርሲቲዎች የፌዴራሊዝም ጥናት ክበብ ጋር በጋራ መስራቱን ይቀጥላል ሲሉ ተናግረዋል። ስልጠናውን የፌዴራሊዝም ጽንሰ ሀሳብ በሚል ዙሪያ በፕሮፌሰር አሰፋ ፍስሐ፣ ፌዴራሊዝምና የብዝሃነት አስተዳደር በዶክተር መሐመድ ደጀኔ፣ ዲሞክራሲ ፌዴራሊዝምና የአካባቢ አስተዳደር በዶክተር ዘመላክ አየለ፣ የመንግስታት ግንኙነት በፌዴሬሽን ውስጥ በዶክተር ከተማ ወግጅራ፣ ፊዚካል ፌዴራሊዝም በአቶ ያዕቆብ በቀለ፣ ሰብአዊ መብቶችና ፌዴራሊዝም በዶክተር ሲሳይ መንግስቴ፣ ፌዴራሊዝምና ጾታ በዶክተር ሲሳይ ክንፈ፣ የኢትዮጵያ ፌዴራሊዝም ስኬቶች በፈተናዎችና ተስፋዎች በዶክተር ኃይለ ኢየሱስ ታዬ ተሰጥተዋል። የኢፌዴሪ ህገ መንግስትና ፌዴራሊዝም አስተምሮ ማዕከል ለትምህርት ተቋማት አመራሮች፣ ሙያተኞችና መምህራን ስልጠና ሰጠ። የኢፌዴሪ ህገ መንግስትና ፌዴራሊዝም አስተምሮ ማዕከል ለትምህርት ተቋማት አመራሮች፣ ሙያተኞችና መምህራን ፌዴራሊዝም፣ ህብረ ብሔራዊ ፌዴራሊዝም፣ ሀገረ መንግስት ግንባታና የትምህርት ተቋማት ሚና በሚል ርዕስ የአሰልጣኞች ስልጠና ተሰጠ። በስልጠናው መድረኩ ላይ የመክፈቻ ንግግር ያደረጉት የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ እንደተናገሩት ማዕከሉ በስፋት በህገ መንግስትና ፌዴራሊዝም ተያያዥ ጉዳዮች ንቃተ ህገ መንግስትና ፌዴራሊዝም አስተሳሰቡ የዳበረ ማህበረሰብ እንዲፈጠር አስተምሮ ከሚሰራባቸው ዘዴዎች መካከል በጥናት ላይ የተመሰረተ የአሰልጣኞች ስልጠና መስጠት አንዱ ነው ብለዋል። ትምህርት የሁሉም ነገር ቁልፍ መሆኑን ጠቅሰው የትምህርት ተቋማት ባሉበት አካባቢ በማህበረሰብ አገልግሎት አማካኝነት የዜጎች አስተሳሰብ በጥሩ ስነ ምግባር መቀረጽ ላይ ማተኮር እንዳለባቸው ገልጸዋል። በቀጣይም ማዕከሉ ከትምህርት ተቋማት ጋር የህገ መንግስትና ፌዴራሊዝም አስተምሮ ተደራሽነትን ለማስፋት በትኩረት የሚሰራ መሆኑን አሳውቀዋል። በስልጠናው ከትግራይ፣ ሲዳማ፣ ኦሮሚያ፣ ከአዲስ አበባና ድሬዳዋ ከተማ አስተዳደር የተውጣጡ የትምህርት ተቋማት አመራሮችና መምህራን ተገኝተውበታል።
የኢፌዴሪ ህገ መንግስትና ፌዴራሊዝም አስተምሮ ማዕከል ለማዕከሉ አመራሮችና ሰራተኞች ሙስናና ብልሹ አሰራር መከላከል ላይ ያተኮረ የግንዛቤ ማስጨበጫ ስልጠና በቢሾፍቱ ከተማ ተሰጠ። በዕለቱ የመክፈቻ ንግግር ያደረጉት የኢፌዴሪ ህገ መንግስትና ፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ እንዳሉት ሙስና ጥቅም በመፈለግ ስልጣንን ወይም ኃላፊነትን በአግባብ ባልሆነ ሁኔታ አንዱን ለመጥቀምና ሌላውን ለመጉዳት የሚደረግ ተግባር ነው ሲሉ ተናግረዋል። አክለውም ሙስና ማለት አደራን አለመጠበቅ፣ እምነትን ማጉደል ወይም አለመታመን፣ በጉቦ ባርሎ ሀቅን ውሳኔን ወይም ፍትህን ማዛባት መሆኑን ጠቁመው የመንግስት ሰራተኛው ከሰዓት አከባበር አኳያ መንግስት ያስቀመጠውን የስራ ሰዓት በስራ እንዲያሳልፍና ሳይሸራርፍ በመጠቀም ሀገርና ተቋሙን በማሰብ መስራት እንዳለባቸው በአጽንኦት ተናግረዋል። ሰራተኛው የተቋሙን ራዕይ ለማሳካት በሚሰራ ስራ አዋጅና ደንቡንና መመሪያውን አውቆ ህግና መንግስትን በማድረግ ስራውን ሊያከናውን እንደሚገባ አሳስበዋል። የኢፌዴሪ ህገ መንግስትና ፌዴራሊዝም አስተምሮ ማዕከል ለሀገር መከላከያ ሰራዊት አመራሮችና አባላት ህብረ ብሔራዊ ፌዴራል ስርዓት በኢትዮጵያ በሚል ርዕስ የግንዛቤ ማስጨበጫ ስልጠና ተሰጠ። የመክፈቻ ንግግር ያደረጉት የኢፌዴሪ ህገ መንግስትና ፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ እንዳሉት ጠንካራ ሀገር ለመገንባት ብዝሃነት ባለበት ሀገር ውስጥ ህብረ ብሔራዊ ፌዴሬሽን የተሻለ አማራጭ መሆኑን ጠቅሰው የመከላከያ ሰራዊት የሀገራችን ሉዓላዊነት አንድነትና ህገ መንግስቱንና ህገ መንግስታዊ ስርዓቱን በማስጠበቅ ረገድ ሰፊ ስራ እየሰራ ያለ ተቋም መሆኑን ጠቅሰዋል። ህብረ ብሔራዊ የፌዴራል ስርዓት ለብዝሃነት ማንነቶች እውቅና የሚሰጥና ብሔሮች በራስ አስተዳደራቸው የራሳቸውን ጉዳይ ከጋራ ሀገራዊ ጉዳዮች ጋር አስተሳስረውና አመዛዝነው ዲሞክራሲ በሆነ አግባብ በአንድ የፖለቲካና የኢኮኖሚያዊ ማህበረሰብ መኖርን ታሳቢ የሚያደርግ እሳቤ ያለው መሆኑን ያወሱት ዋና ዳይሬክተሩ በአንዳንድ አካላት ከሳይንሱ ውጭ የሚገለጽበት አግባብ የፌዴራል ስርዓቱ ውጤታማነት ላይ ተጽዕኖ እያሳደረ መሆኑን ጠቅሰዋል። በስልጠናው ሰራዊቱ የሀገሪቱን ስለምትሰራበት ህግና አስተዳደር ስርዓት ላይ ያላቸውን ግንዛቤ እንዲያሳድጉ የሚረዳ መሆኑን አንስተው በቀጣይም የህገ መንግስትና ፌዴራሊዝም አስተምሮ አካታች ምልምል ወታደር ድረስ የሚወርድ ሁኔታ ለማመቻቸት ከመከላከያ አዛዥነትና ስታፍ ኮሌጅ ጋር አብሮ እንደሚሰራ አስታውቋል። በመከላከያ አዛዥነትና ስታፍ ኮሌጅ የጥናትና ምርምር ስራ ክፍል ኃላፊ ዶክተር ደምለው ሞላ እንዳሉት የፌዴራል ስርዓት በሂደት እየተገነባ የሚሄድ እንጂ በዚህ ጊዜ የሚያበቃ ተብሎ እንደማይወሰንና ስርዓቱ ራሱን እያሳደገና እያጎለበተ የሚሄድ መሆኑን አንስተው አክለውም የፌዴራል ስርዓት ውጤታማ ለማድረግ አስተሳሰብ ግንባታ ላይ ማተኮር ያስፈልጋል ብለዋል። ኮሌጁም የህገ መንግስትና ፌዴራሊዝም አስተምሮ እንዲሰፍንና እንዲጎለብት የራሱን እገዛ እንደሚያደርግ አስታውቀዋል። ውድ የዩቲዩብ ፕሮግራም ተከታታዮቻችን የዕለቱ ዜናዎቻችን እነዚህ ነበሩ። ከዜናዎቹ ጋር እኔ ሳሙኤል መስክሩ አብሬያችሁ ነበርኩ። ከቀሪ ፕሮግራሞቻችን ጋር አብራችሁ እንድትቆዩ እየጋበዝኩ ከወዲሁ ተሰናበትኩኝ። መልካም ቀን። ይህ የህገ መንግስትና ፌዴራሊዝም አስተምሮ ማዕከል የዩቲዩብ ቻናል ነው። የስሜም ካሳሁን ታደሰ እባላለሁ። ዛሬ የማቀርብላችሁ ጉዳይ የፌዴራሊዝምና አካባቢያዊ አስተዳደር ወይም ደግሞ የታችኛው የስልጣን እርከን ነው። ስለዚህ በዚህ ጉዳይ ላይ ቆይታ እናደርጋለን ማለት ነው። በመጀመሪያ አካባቢያዊ አስተዳደር ወይም ደግሞ የታችኛው የመንግስት አስተዳደር ማለት ምን ማለት ነው የሚለውን ነገር መግለጽ እፈልጋለሁ። የተለያዩ ባለሙያዎች ወይም የተለያዩ ጸሐፊያኖች በተለያየ መንገድ የአካባቢ አስተዳደር ወይም ደግሞ የታችኛውን የመንግስት እርከንን በተለያየ ሁኔታ ሊያስቀምጡት ይችላሉ። ለዛሬው ውይይታችን ግን የአካባቢ አስተዳደር ማለት የአስተዳደር ስልጣንን ለአካባቢ መስተዳደር ማስተላለፍ የሚያመለክት ሲሆን ይህም በውሳኔ አሰጣጥ ሂደቱ ላይ የበለጠ ኃላፊነት እንዲኖራቸው ያስችላቸዋል። በሌላ አነጋገር ምንድነው የአካባቢ አስተዳደር የምንላቸው የአካባቢ ማህበረሰብ በኢኮኖሚያዊ በፖለቲካዊና በኢኮኖሚያዊ ጉዳዮች ላይ በተመለከተ ራሳቸውን በራሳቸው እንዲያስተዳድሩ የሚያስችላቸው ነው ማለት ነው። ያ ማለት የአካባቢ መንግስታት ለአካባቢ ማህበረሰብ በጣም ቅርብ በመሆናቸው አካባቢያዊ ጉዳዮችን በቀላሉ ለማስተዳደር እና ለመምራት ያስችላቸዋል ማለት ነው። እዚህ ጋር አንድ ሀሳብ ግልጽ ለማድረግ የሚፈልገው ምንድነው? አካባቢያዊ አስተዳደር ማለት ምን ማለት ነው? እነማን ናቸው አካባቢያዊ አስተዳደሮች የሚሉትን ነገሮችን መግለጽ እፈልጋለሁ። እንግዲህ በኢትዮጵያ ታሪክ ውስጥ የአካባቢ መስተዳደሮች አሁን የተጀመረ ሳይሆን ቀደምት በነበሩ የመንግስት አስተዳደሮች ያለ ነው። ለምሳሌ በአፄ ኃይለ ሥላሴ ጊዜም በደርግ ዘመንም እንዲሁም ደግሞ በኢህአዴግ ዘመንም የነበረ ነውና እነማን ናቸው የሚለውን ነገር ለመግለጽ ስፈልግ አንደኛው ከክልል መንግስታት በታች ያሉ የተለያዩ የመንግስት አስተዳደር እርከኖች አሉ። ለምሳሌ ዞን፣ ወረዳ፣ ቀበሌ
እንዲሁም በአንዳንድ አካባቢዎች ደግሞ ልዩ ዞን፣ ልዩ ወረዳ እየተባለ የሚዋቀሩበት እነዚህ መንግስትንና ማህበረሰብን የሚያገናኙ የአካባቢ ጉዳዮችን በቀላሉ ለመፍታት ለማስተዳደር የሚያስችሉ የመንግስት የታችኛው የአስተዳደር እርከኖች እንላቸዋለን ማለት ነው። እዚህ ጋር እንግዲህ ዋናው ነጥቡ ምንድነው? ፌዴራሊዝምና የአካባቢ መስተዳደር ወይም አካባቢ አስተዳደሮች ምን አይነት ግንኙነት ወይም ቁርኝነት አላቸው የሚለውን ነገር ከመግለጽ በፊት የተለያዩ አይነት የመንግስት አስተዳደሮችን ማየት ወይም መግለጽ እፈልጋለሁ ማለት ነው። ለምሳሌ አሁን ባለንበት የፌዴራሊዝም ስርዓት እና አካባቢያዊ ጉዳዮችን ያላቸውን ቁርኝነት ለመግለጽ ስፈልግ ፌዴራሊዝም እንግዲህ ከዚህ ቀደም በተማርናቸው ወይም ደግሞ በሰጠናቸው ትምህርቶች ላይ እንደምንረዳው ከሆነ ምንድነው ሁለት እና ከዛ በላይ የሆኑ የመንግስት አስተዳደሮች በተጻፈ ህገ መንግስት ግልጽ የሆነ የስልጣን ክፍፍል የሚኖርበት ነው። ለምሳሌ በአንዳንድ ሀገራቶች ወይም በአንዳንድ ሀገሮች ላይ ሁለት እና ከዛ በላይ የሆኑ የመንግስት አስተዳደሮች በህገ መንግስት እውቅና አግኝተው የሚመሰረቱበት ሁኔታ አለ ማለት ነው። ለምሳሌ በህንድ ብንወስድ ከፌዴራሉ መንግስት ቀጥሎ የክልል መንግስታት ደግሞ የዞን ወይም ደግሞ አካባቢ አስተዳደሮችን በህገ መንግስት እውቅና ይሰጣል ማለት ነው። ስለዚህ በባህሪው ፌዴራሊዝም ራስን በራስ የማስተዳደርን ህገ መንግስታዊ ዋስትናን የሚሰጥ የመንግስት አስተዳደር ነው ማለት ነው። ሁለተኛው የአልተማከለ አስተዳደር ነው የምንለው ወይም አህዳዊ የመንግስት አስተዳደር የምንለው ነው። ስለዚህ ማዕከላዊ መንግስት ስልጣኑን የመሻር ወይም ደግሞ የመስጠት ስልጣን ባለቤት ነው። ያ ማለት ምንድነው? የታችኛው የመንግስት አስተዳደር የሚመሰረተው በማዕከላዊ የመንግስት አስተዳደር ፍላጎት ላይ ወይም ደግሞ ችሎታ ላይ የተመሰረተ ነው ማለት ነው። ስለዚህ እዚህ ጋር የምንረዳው ነገር ምንድነው? አካባቢያዊ አስተዳደሮች ወይም የአካባቢያዊ መንግስት አስተዳደሮች እና ፌዴራሊዝም በጣም ጥልቅ የሆነ ግንኙነት ወይም ደግሞ ቁርኝነት እንዳላቸው ለመረዳት እንችላለን። ለምሳሌ ቅድም ለመግለጽ እንደሞከርኩት ምንድነው ፌዴራሊዝም በባህሪው ስልጣንን ለታችኛው የመንግስት አስተዳደር ለክልል መንግስታት ብቻ ሳይሆን ለታችኛው የመንግስት አስተዳደር ለወረዳም፣ ለክልልም፣ ለዞኖችም የመስጠት ወይም የማስተላለፍን ሂደትን የሚሰጥ ስለሆነ አካባቢያዊ መስተዳድርና ፌዴራሊዝም ጥብቅ ቁርኝነት እንዳላቸው መረዳት እንችላለን ማለት ነው። አሁን እዚህ ጋር የማነሳው ነጥብ ምንድነው? በፌዴራሊዝም ስርዓት ውስጥ ስልጣንን ለአካባቢ መስተዳድር መስጠት ያስፈለገባቸው ምክንያቶች ምንድን ናቸው የሚለውን ጉዳይ አነሳለሁ ማለት ነው። እዚህ ጋር በጣም በርካታ የሆኑ ጽሁፎች እንደሚያመለክቱት ከሆነ በፌዴራሊዝም የመንግስት አስተዳደር ውስጥ ስልጣንን ለአካባቢ መስተዳድር መስጠት ያስፈለገባቸው ምክንያቶችን ብዙ ጸሐፊያኖች አስቀምጠዋል ማለት ነው። ለምሳሌ አንደኛውን ብንመለከት የአካባቢ መሪዎች ለአካባቢያዊ ፍላጎቶች የበለጠ ምላሽ ሰጪ ወይም ተጠያቂ እንዲሆኑ በማድረግ ዲሞክራሲን ያሳድጋል። እንግዲህ ዲሞክራሲ በባህሪው የህዝቦችን ተሳትፎ የምናረጋግጥበት አንዱ እና ዋነኛው መሳሪያችን ነው። በዲሞክራሲ ስርዓት ውስጥ ህዝቦች በተለያየ የመንግስት አስተዳደር እርከን ላይ በቀጥታም ሆነ በተዘዋዋሪ ተሳትፎ ያደርጋሉ። ያ ማለት ምንድነው? ህዝቦች በአካባቢያቸው ጉዳይ ላይ በቀበሌያቸው በሚኖሩበት ወረዳ ወይም ደግሞ በሚኖሩበት ዞን ውስጥ ኢኮኖሚያዊ፣ ፖለቲካዊ ጉዳዮችን ወይም ደግሞ ማህበራዊ ጉዳዮቻቸውን የሚያስተዳድሩበት ራሳቸውን በራሳቸው የሚሳተፉበትና የራሳቸውን ጉዳይ የሚወስኑበትን አስተዳደር ይመሰረታል ማለት ነው። ስለዚህ አንዱ ፌዴራሊዝም ለአካባቢ ስልጣን መስጠት ያስፈለገበት ምክንያት የዲሞክራሲ ስርዓትን ለማስተዋወቅ ወይም ዲሞክራሲ ስርዓትን ለማጠናከር ይረዳል ማለት ነው። ከዚህ ጋር ተያይዞ በአካባቢ ጉዳይ ላይ የሚሳተፉ ሰዎች ወይም ደግሞ አካባቢ ጉዳዮች ላይ ያሉትን የመንግስት አስተዳደሮች ተጠያቂነትን ለማስፈንም ይረዳል በቀላሉ። ምክንያቱም እዛ አካባቢ ያለው ማህበረሰብ ለማስተዳደር ከዛው ከአካባቢ ስለሚወጣ የአካባቢውን ፍላጎት የአካባቢ ጉዳዮችን፣ ችግሮችን የመለየትና ለዛም ደግሞ ኃላፊነቱን በአግባቡ የማይወጣ አካል ካለም ደግሞ ለህዝቡ ተጠያቂ የሚሆንበትንም ሁኔታ ስለሚያመቻች የዲሞክራሲ ስርዓትን የህዝቦች ተሳትፎን እንዲሁም ደግሞ የግልጽነትና ተጠያቂነትንም ለማረጋገጥ ያስችላል ማለት ነው። ሌላው ፌዴራሊዝም ለአካባቢያዊ መንግስት አስተዳደር ስልጣን መስጠት ያስፈለገበትን ምክንያት ሲገለጽ በልማት ረገድ የአካባቢ መስተዳድሮች የማህበረሰቡን ፍላጎት ለመፍታት የተቻሉ ናቸው። ያ ማለት ምንድነው? የማህበረሰቡ ፍላጎት ወይም ዲማንድ ምንድን ነው? ኢኮኖሚያዊ ፍላጎቱ፣ ማህበራዊ ፍላጎቱ፣ ፖለቲካዊ ፍላጎቱ ምንድን ነው የሚለውን ነገር እንዲሁም ደግሞ በአካባቢ ጉዳይ ላይ በቀላሉ የኢኮኖሚያዊ ጥያቄዎችን የመመለስ በልማት የመሳተፍ በልማት የማገዝ እና በልማት ውስጥ የማደግ ሁኔታዎችን ያረጋግጣል ማለት ነው። ከዚህም ባሻገር ነው ሌላ ዋናኛው መሰረታዊ ጥቅሙ ስልጣንን ለታችኛው የመንግስት አስተዳደር መስጠት ያስፈለገበት ምክንያት ብዙሃነትን ማስተናገድ ስለሚቻል ነው። እንግዲህ በአንድ ወረዳ ውስጥ
በአንድ ቀበሌ ውስጥ ወይም በአንዱ ዞን ውስጥ የሚገኙ የተለያዩ ማንነት፣ የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ ፍላጎት ያላቸው ማህበረሰቦች ይኖራሉ። የእነዚህን ማህበረሰቦች ፍላጎት ውክልና እንዲያገኝ ለማድረግ እና ብዙሃነትን ለማስተናገድ ስለሚያስችል ነው። ስለዚህ ብዙሃነትን ከዚህ ጋር በተያያዘ ለምሳሌ አንድ መጥቀስ የምፈልገው ምሳሌ ምንድነው? በ1983 በኢትዮጵያ ታሪክ ውስጥ የደርግ መንግስት ሲወድቅ እና የኢህአዴግ መንግስት ሲመጣ ሀገሪቷ ትበታተናለች። ምክንያቱም በተለያየ አቅጣጫ የተነሱ የተለያዩ ቡድኖች ሀገሪቷን ወደ መበታተን ደረጃ ላይ ያደርሳታል ተብሎ ሲገመት ነበር እና ነገር ግን ፌዴራሊዝም በባህሪው እነዚህን ልዩነቶችን ብዙሃነትን ማስተናገድ የሚችል ልዩነቶችን መቀበል የሚችል ስርዓት ስለነበረ በኢትዮጵያ ለመጀመሪያ ጊዜ ፌዴራላዊ የመንግስት አስተዳደር ሲዋቀር ይህንን ችግር ለመቅረፍ ተችሏል። ስለዚህ በአካባቢ ጉዳዮች ላይ የሚኖሩ ሰዎች የተለያዩ ማንነት፣ የተለያየ ባህል፣ የተለያየ ፍላጎት ያላቸውን ሰዎች ብዙሃነትን ማስተናገድ ስለሚያስችል ነው ማለት ነው። ስለዚህ አጠቃላይ የፖለቲካዊ ጉዳዮችን ራስን በራስ የማስተዳደር የራስን ጉዳይ በራስ የመወሰን ነፃ የመንግስት አስተዳደር የመመስረት ሁኔታዎችን ስለሚያመቻች ፌዴራሊዝም ለአካባቢያዊ ጉዳዮችን ቅርብ ነው ማለት እንችላለን ማለት ነው። እንግዲህ ይህን ጥቅም ካነሳን አይቀር የሚነሱ ተግዳሮቶችም ይኖራሉ። ማለት ስልጣንን ለአካባቢያዊ መስተዳድሮች መስጠት ሊነሱ የሚችሉ ተግዳሮቶች ወይም ደግሞ ሊሚቴሽኖች አሉ። ለምሳሌ እንደ ብዙሃኑ ባለሙያ ወይም ምሁራኖች እንደሚስማሙበት ከሆነ እንደ አፍሪካ ታዳጊ ባሉ ሀገራቶች ድህነት አንደኛው ቻሌንጅ ነው። ያ ማለት ምንድነው? በአፍሪካ ውስጥ የተለያዩ የሙስና እና የክህሎት ማነስ ችግሮችን ከዚህ ከድህነት ጋር የተያያዙ ናቸው። ለምሳሌ መጥቀስ ይቻላል። የክህሎት ማነስ ማለት በአካባቢ ጉዳይ ላይ የሚኖሩ ሰዎች አካባቢያዊ ጉዳዮችን የማስተዳደር የአካባቢውን ፍላጎት የማንጸባረቅና አካባቢያዊ ማህበረሰቡን ለተፈለገው የኢኮኖሚያዊ ማህበራዊና ፖለቲካዊ እድገት እንዲኖር ያንን አቅጣጫ የመስጠትና የማስተዳደር የአቅም ወይም የአመራር ክህሎት ችግሮች ሊነሱ ይችላሉ። ከዚህ ጋር ተያይዞ የሙስና የመልካም አስተዳደር ችግሮችም እንደ አንድ ስጋት ሊነሱ ይችላሉ ማለት ነው። ሌላ ሁለተኛው የመሰረተ ልማት እጦትና ፖለቲካዊ ጣልቃ ገብነት ሊኖር ይችላል። ለምሳሌ ስልጣንን ለአካባቢ መንግስታት መስጠት ወይም ሲሰጥ እንደ ኢትዮጵያ ባሉ በጣም ሰፋፊ ሀገራቶች ወይም ደግሞ የተለያየ ጂኦግራፊካዊ አቀማመጥ ላይ የሚገኙ ህዝቦችን በተለያዩ የመሰረተ ልማት የማገናኘት በመንገድ፣ በቴሌኮም፣ በተለያዩ ቴክኖሎጂዎችን የማገናኘት ሁኔታዎችም እንደ አንድ ቻሌንጅ ይወሰዳል ማለት ነው። ስለዚህ እነዚህን ችግሮችን ወይም ተግዳሮቶችን መፍታት የሚቻል ከሆነ ስልጣንን በአካባቢያዊ ጉዳዮች ላይ መስጠት የአካባቢያዊ ጉዳዮችን በቀላሉ ለማስተዳደርና የአካባቢያዊ ጉዳዮችን በአጭር ጊዜ ውስጥ ውሳኔ የመስጠትና ህዝቡ በቀላሉ ቀልጣፋ የሆነ ውጤታማ የሆነ የመንግስት አስተዳደር እንዲኖር ያስችለዋል ማለት ነው። ስለዚህ ይህንን ካልኩኝ ወደ ኢትዮጵያ ተጨባጭ ሁኔታ እመጣለሁ ማለት ነው። የአካባቢ አስተዳደር በኢትዮጵያ ታሪክ ውስጥ ምን ይመስላል፣ አጀማመሩ ምንድን ነው የሚለውን ነገር ለመዳሰስ እሞክራለሁ ማለት ነው። ባጭሩ እንግዲህ የአካባቢያዊ መስተዳደር ወይም ደግሞ ታችኛው የመንግስት አስተዳደር በቀዳማዊ ኃይለ ሥላሴ ዘመነ መንግስት ያልተማከለ የመንግስት አስተዳደር ለመመስረት እንደተሞከረ የተለያዩ ታሪክ ጸሐፊያኖች ይጠቁማሉ። በተለይ በ1942 ስልጣንን ለአካባቢያዊ አስተዳደር ለማዋቀር ህግ ለማውጣት ተችሏል። ያ ማለት ምንድነው? በወቅቱ የነበረው የመንግስት አስተዳደር ጠቅላይ ግዛቶች፣ አውራጃዎችና ወረዳዎች በሚለው የመንግስት አስተዳደር በማዋቀር ህዝቡን በተለያየ ጉዳይ ላይ ለማሳተፍ ሙከራ ተደርጎ እንደነበረ ያመላክታል። ከአፄ ኃይለ ሥላሴ በኋላም የደርግ ዘመንም በተለያዩ አካባቢዎች በተለይ በገጠር አካባቢ የገጠር የገበሬ ማህበራቶችን፣ በከተማ ደግሞ የከተማ ነዋሪዎችን ከወረዳ ቀጥሎ በማህበራት በማደራጀት ከማዕከል የሚሰጡ ትዕዛዛቶችን፣ ውሳኔዎችን በታችኛው የመንግስት የስልጣን እርከን ተፈጻሚ ለማድረግ ተሞክሯል ማለት ነው። በህገ መንግስቱ ላይም በኢሂድሪ ህገ መንግስት ላይም ኤርትራን፣ ድሬዳዋን፣ አሰብን፣ ትግራይን፣ ኦጋዴን ሙሉ በሙሉ ራስን በራስ ማስተዳደር ስልጣንን የሰጣቸው ሲሆን የተቀሩት የኢትዮጵያ ክልሎችን ደግሞ በተለያዩ ክልሎች እርከኖች መከፋፈል ተችሏል ማለት ነው። ይሄ ከ1987ቱ የኢትዮጵያ ህዝብ ዲሞክራሲያዊ ሪፐብሊክ ህገ መንግስት ጋር የተገናኙ ናቸው። እንግዲህ በታሪክ ኢትዮጵያ ለመጀመሪያ ጊዜ ከአህዳዊ የመንግስት አስተዳደር
ወደ ፌዴራላዊ የመንግስት አስተዳደር በ1983 ወይም እንደ አውሮፓውያን አቆጣጠር በ1991 በሽግግር መንግስት አማካኝነት ለማዋቀር ችላለች ማለት ነው። ስለዚህ በሽግግሩ መንግስት ቻርተር ላይም በግልጽ እንደተቀመጠው የኢትዮጵያ የመንግስት አስተዳደር ፌዴራላዊ እንደሆነና በዚህ ውስጥ ደግሞ የተለያዩ የመንግስት አስተዳደር እርከኖችና ክልሎች እንደሚዋቀሩ ይደነግጋል ማለት ነው። እንግዲህ በ1995 እንደ አውሮፓውያን አቆጣጠር ወይም ደግሞ በ1987 የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ከጸደቀበት ቀን ጀምሮ ደግሞ የኢትዮጵያ ፌዴራላዊ የመንግስት አወቃቀር ስር የተለያዩ አይነት የመንግስት አስተዳደር እንዳሉ በህገ መንግስቱ ላይ በተለያዩ አንቀጾች ላይ ተመላክቶ እናያቸዋለን። እስቲ ዋና ዋናዎቹን የህገ መንግስት ድንጋጌዎች እነማን ናቸው የሚለውን ነገር አንድ ባንድ ለማየት እሞክራለሁ ማለት ነው። እንግዲህ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 8 ላይ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሉዓላዊ ስልጣን ባለቤት መሆናቸውን ይደነግጋል። ማለት ስልጣን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብቻ እንደሆነ ይሄም ህገ መንግስት የኢትዮጵያ ህዝቦች ሉዓላዊ ስልጣን መገለጫ እንደሆነም ያስቀምጣል ማለት ነው። ስለዚህ የመንግስት ስልጣን ባለቤት የኢትዮጵያ ህዝቦችና የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብቻ እንደሆኑ የሚደነግግ የህገ መንግስት መሰረታዊ አንቀጽ ነው። ከዚህ ጋር ተያይዞ መሰረታዊ የህገ መንግስት ድንጋጌ ብለን የምናስቀምጠው አካባቢያዊ ጉዳዮችን በተመለከተ አንቀጽ 39 ንዑስ አንቀጽ 1ን 2ና 3ን ማንሳት እንችላለን ማለት ነው። አንቀጽ 39 ንዑስ አንቀጽ 1 መሰረትን አድርገን ስንመለከት ማንኛውም ብሔር ብሔረሰቦችና ህዝቦች እንዲሁም አነስተኛ ቁጥር ያላቸው ህዝቦች ብሔረሰቦች ባህላቸውን፣ ታሪካቸውን፣ ማንነታቸውን የመጠበቅ ሙሉ መብት ብቻ ሳይሆን ራስን በራስ የማስተዳደር መብትንም ይጨምራል ይላል። እንግዲህ ይህ ህገ መንግስት በቀላሉ ለመረዳት እንደምንችለው ብሔረሰቦች የራሳቸውን ታሪክ፣ ባህላቸውን፣ ማንነታቸውን የመጠበቅ ብቻ ሳይሆን የራሳቸውን ጉዳይ የራሳቸውን የማስተዳደር የመንግስት አስተዳደር የመመስረት ሙሉ ስልጣን እንዳላቸው ህገ መንግስቱ በግልጽ እውቅና ይሰጣል ማለት ነው። ከዚህ ጋር ተያይዞ አንቀጽ 39 ንዑስ አንቀጽ 3 በዚህ ህገ መንግስት ላይ የኢትዮጵያ ብሔር ብሔረሰቦች እና ህዝቦች ራሱን በራስ የማስተዳደር ሙሉ መብት አለው። ይህ መብት ህዝቡ በሰፈረበት መልክዓ ምድር ራሱን የሚያስተዳድርበት መንግስታዊ ተቋም የማቋቋም እንዲሁም በክልልና በፌዴራል አስተዳደሮች ውስጥ ሚዛናዊ ውክልና የማግኘት መብት አለው ይላል። ይሄ ከኛ ካነሳነው ርዕሰ ጉዳይ ጋር በቀጥታ የሚገናኝ ነው። ያ ማለት ምንድነው? ኢትዮጵያ ውስጥ የሚገኙ ብሔሮች፣ ብሔረሰቦች እና ህዝቦች በሰፈሩበት መልክዓ ምድር የራሳቸውን የመንግስት አስተዳደር የራሳቸውን ጉዳይ በራሳቸው የማስተዳደር የራሳቸውን የመንግስት መዋቅር የማደራጀት የመመስረት ሙሉ ስልጣን እንዳላቸው የሚደነግግ ነው። ስለዚህ በቀላሉ ህገ መንግስቱ ምንድነው? የኢትዮጵያ ውስጥ የሚገኙ ብሔር ብሔረሰቦችና ህዝቦች የራሳቸውን ጉዳይ ሊያስተዳድር የሚችሉ መንግስታዊ መዋቅሮችን የማደራጀት መብት እንዳላቸው የሚያስቀምጥበት የህገ መንግስት ድንጋጌ ነው ማለት ነው። ሌላው አሁንም በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 50 ንዑስ አንቀጽ 4 ላይ በቀጥታ እንዲህ ብሎ ያስቀምጠዋል። የህገ መንግስት ክልሎች አስፈላጊ ሆነው በሚያገኟቸው የአስተዳደር እርከኖች የመንግስትን አስተዳደር ያዋቅራሉ። ህዝቡም በቀጥተኛ የአስተዳደር እርከኖች በቀጥታ ይሳተፋል። የራሱንም ስልጣን በራሱ ጉዳይ ላይ እንዲወስን ሙሉ መብት ይኖረዋል ይላል። ስለዚህ አንቀጽ 50 ንዑስ አንቀጽ 4 ምንድነው? የአካባቢያዊ መስተዳድሮችን አካባቢያዊ የመንግስት የስልጣን እርከኖችን የማዋቀር ስልጣን ለክልሎች እንደሰጠና ክልሎች እንደ አስፈላጊነቱ እንደ ክልላቸው ተጨባጭ ሁኔታ የራሳቸውን አካባቢያዊ መንግስት አስተዳደርን እንዲያዋቅሩና ህዝቡን በቀጥታ በእነዚህ ጉዳዮች ላይ ተሳትፎ እንዲያደርግ ያስችሏል ማለት ነው። ስለዚህ ህዝቡ በአካባቢው ጉዳይ ላይ በቅርበት እንዲከታተል፣ የራሱን ጉዳይ በራሱ እንዲወስን፣ የራሱን የመንግስት አስተዳደር እንዲመሰርትና የራሱን ሙሉ የመንግስት አስተዳደርን በመጠቀም ተሳትፎውን በክልልና በፌዴራል ደረጃ ላይ ውክልና እንዲኖረው የሚያስችል የህገ መንግስት አንቀጽ ነው ማለት ነው። ከዚህ ጋር ተያይዞ ሌላው አንቀጽ 88 ንዑስ አንቀጽ 1 ላይ መንግስት በዲሞክራሲያዊ መርሆች ላይ በመመስረት ህዝቡ በሁሉም ደረጃ ራሱን በራሱ የሚያስተዳድርበትን ሁኔታ
ማመቻቸት አለበት ብሎ ያስቀምጣል። ይሄ የመንግስት አንዱ ኃላፊነት ነው። ዲሞክራሲ ለመገንባት ሲያስፈልግ የህዝቦችን ተሳትፎ በተለያየ የመንግስት እርከን ላይ ደረጃ ላይ መወሰን፣ ህዝቦች በተለያየ ማህበራዊ በተለያየ ጉዳዮች ላይ በተለያዩ የመንግስት አስተዳደር እርከኖች ላይ ተሳትፎ እንዲኖራቸው፣ ለምሳሌ በፌዴራል መንግስት ላይ ተመጣጣኝ የሆነ ውክልና እንዲኖራቸው፣ በፌዴራሉ ህዝብ ተወካዮች ምክር ቤትም የፌዴሬሽን ምክር ቤት ላይ ውክልና እንዲኖራቸው፣ እንዲሁም በአካባቢው መስተዳድር ላይ በአካባቢያቸው ላይ ተመስርተው የክልሉን ምክር ቤትና የክልሎች የመንግስት መዋቅር ላይ እንዲሳተፉ ማድረግ አስፈላጊ እንደሆነ ይህንንም መንግስት ኃላፊነት እንዳለበትኝ እንዲያመቻች የሚያስቀምጥ የህገ መንግስት ድንጋጌ ነው ማለት ነው። ስለዚህ በጥቅሉ የፌዴራል ህገ መንግስት በግልጽ እንደሚያስቀምጠው ማለት ነው የተለያዩ የመንግስት አስተዳደር እርከኖች በህገ መንግስቱ በፌዴራል ህገ መንግስቱ ላይ እውቅና እንደሰጣቸውና ይህንንም የማዋቀር የማደራጀት ኃላፊነትን ደግሞ ለክልሎች እንደየክልሉ ተጨባጭ ሁኔታ ከግንዛቤ ውስጥ በማስገባት እንዲያደራጁ የሚያስችል የህገ መንግስት ድንጋጌዎች ናቸው ማለት ነው። ስለዚህ በኢትዮጵያ ተጨባጭ ሁኔታ አሁን ባለንበት የፌዴራል ዲሞክራሲያዊ ሪፐብሊክ የመንግስት አስተዳደር ላይ ወደ 12 የሚጠጉ የተለያዩ ክልሎች እናገኛለን። ስለዚህ አካባቢያዊ የመንግስት አስተዳደሮች አወቃቀራቸው ወይም ያላቸው ስልጣንና ኃላፊነት እንደየክልሉ ተጨባጭ ሁኔታ ስለሚለያይ ሁሉም ክልሎች ተመሳሳይ የሆነ የመንግስት አስተዳደር እርከን እንደሌላቸው መረዳት ያስፈልጋል ማለት ነው። ለዚህም በ2001 ላይ በደቡብ ብሔር ብሔረሰቦችና ህዝቦች ክልል አንድ መንግስታዊ ያልሆነ ተቋም ወርልድ ቤዝ ዲሴንትራላይዝድ ፕሮግራም በሚል አንድ ያጠናው ጥናት አለ። ይህ ጥናት ምንድነው የሚያመላክተው? በደቡብ ክልል በእርግጥ በፊት በ2001 ላይ በነበረው ጥናት ደቡብ ክልል ራሱን የቻለ አንድ ክልል ነው። በውስጡም ወደ 56 የተለያዩ ብሔረሰቦችን የያዘ ነው። አሁን ባለው ተጨባጭ ሁኔታ ደቡብ ክልል ወደ 4 የደቡብ ኢትዮጵያ፣ የሲዳማ፣ የደቡብ ምዕራብ ኢትዮጵያ እና ማዕከላዊ ኢትዮጵያ በሚል ክልሎች ሊዋቀር ችሏል። ግን በወቅቱ በነበረው ጥናት የሚያሳየው ምንድነው? በደቡብ ክልል ከዞን ቀጥሎ ወረዳ እንደነበረ እና የክልሉ መንግስት አለ፣ ከክልሉ ቀጥሎ ዞን አለ፣ ከዞኑ ቀጥሎ ወረዳ እንዳለ የሚያመላክት ነበረ። ወደ ቤኒሻንጉል ክልል ስንመለከት ግን ከዚህ ለየት ያለ የመንግስት አስተዳደር እርከን እናያለን። ያ ማለት ምንድነው? ወረዳው በቀጥታ ተጠያቂነት ለክልሉ ነው። ዞን የሚባል ነገር የለም ማለት ነው። በተመሳሳይ በሐረር ክልልም ስንመለከተው ዞንና ወረዳ የሚለው የመንግስት አስተዳደር ሳይኖር ቀበሌ ብቻ ነው ያለው። ስለዚህ ምን ለማለት ፈልጌ ነው? የመንግስት አስተዳደር እርከኖቹ አወቃቀራቸው እንደየክልሉ ተጨባጭ ሁኔታ ይኖራል ማለት ነው። ለምሳሌ በደቡብ ክልል ዞን፣ ከዞን ቀጥሎ ወረዳ፣ ከወረዳ ቀጥሎ ቀበሌ ይኖራል። በቤኒሻንጉል ግን ይሄ አደረጃጀት የለም፣ ዞን የሚባል የለም። በሐረር ክልል ስንመለከትም እንደዚሁ ዞንና ወረዳ ሳይሆን ቀበሌ እንዳለ እንመለከታለን ማለት ነው። እንግዲህ ወደ ሌሎቹ የክልል መንግስታት ጋር ስንመለከት በአንዳንድ ክልሎች ላይ የብዙሃነትን ከማቀፍ አንጻር ቅድም ለመግለጽ እንደሞከርኩትኝ ፌዴራሊዝም አንዱ መገለጫው ባህሪ ብዙሃነትን ማስተናገድ የሚችል ነው። በአካባቢ የሚገኙ ህዝቦች፣ የሰፈሩ ህዝቦች የተለያዩ ቋንቋ፣ የተለያዩ ማንነት ያላቸውን ማህበረሰቦችን በአካባቢ ጉዳይ ላይ እንዲሳተፉ ለማድረግ የሀገራታቸውን ጉዳይ በራሳቸው እንዲወስኑ ለማድረግ የሚያስችል እስከሆነ ድረስ አንዳንድ ክልሎች በክልላቸው ህገ መንግስት ላይ ልዩ ወረዳና ልዩ ዞን በማለት በማደራጀት በዛ ክልል ውስጥ የሚገኙ የተለያዩ ማንነት ያላቸው ብሔረሰቦችን ፍላጎት ለመቀበልና ለማስተናገድ የሚያስችል አደረጃጀቶችን እንዳሉ እንመለከታለን ማለት ነው። ስለዚህ በጥቅሉ ሀሳቤን ለመግለጽ ስሞክር የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት በባህሪ ደረጃ ፌዴራሊዝም አንዱ ዋናው መገለጫው ስልጣን ለታችኛው የመንግስት አስተዳደር መስጠትን ማካፈል ነው። ምክንያቱም ፌዴራሊዝም ሁለትና ከዛ በላይ ሆኑ ህገ መንግስቶች፣ ሁለትና ከዛ በላይ ሆኑ የመንግስት አስተዳደሮች በግልጽ በተጻፈ ህገ መንግስት ስልጣንን ሼር የሚያደርጉበት የሚከፋፈሉበት ሁኔታ እንዳለ እንመለከታለን። ለምሳሌ በህንድ ቅድም ለመጥቀስ እንደሞከርኩትኝ ሁለት ከዛ በላይ ሆኑ እስከ ዞን ደረጃ በህገ መንግስት ስልጣን እንዳላቸው፣ በኢትዮጵያ ተጨባጭ ሁኔታ ግን የክልል መንግስታትና የፌዴራል መንግስት ሁለት መንግስታት እንዳሉ እንመለከታለን ማለት ነው። ስለዚህ ፌዴራሊዝም ለአካባቢ መስተዳደር ህልውና መኖር
አካባቢ ማህበረሰቡ በቀላሉ የራሳቸውን ጉዳይ በራሳቸው እንዲወስኑ የሚያስችል የመንግስት አስተዳደር ነው የሚለውን ነገር መግለጽ እፈልጋለሁ። ውድ ተመልካቾች ስላዳመጣችሁኝ አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም ላይ ሌላ ርዕሰ ጉዳይ እስከመጣ ድረስ ሰናይ ቀን